በየቀኑ ጠዋት ስትነቁ የምትሮጡት የምትለፉትና የምትጨነቁት እናንተ የፈለጋችሁትን ማንነት ለመገንባት ነው ወይስ ማህበረሰቡ፣ ጓደኞቻችሁ ወይም ቤተሰቦቻችሁ በእናንተ ላይ የሳሉትን ስዕል እውን ለማድረግ? አንዳንዴ ትልቁ ውድቀት የህይወት ማጠር ሳይሆን የኖርነውን ህይወት የሌሎች ኮፒ አድርገን ማጠናቀቃችን ነው። የባከነ ህይወት ማለት ሌላ ምንም አይደለም። የሌሎችን ፍላጎት ለማሟላት ስትሉ የራሳችሁን ማንነት የምትደብቁበት ጉዞ ነው። ከልጅነታችን ጀምሮ ሁላችን የተማርነው አንድ አደገኛ ልማድ አለ። እሱም ራሳችንን በሌሎች መስታወት ውስጥ ማየት ነው። ደስታችን የሚለካው በሰዎች ፈገግታ፣ ስኬታችን የሚመዘነው በሌሎች ጭብጨባ፣ ክብራችን የሚወሰነው በሰዎች አስተያየት ሆኗል። የሰዎችን ፍላጎት ለማርካት ስትሮጡ መጀመሪያ የሚጠፋው የእናንተ ውስጣዊ ሰላም ነው። ሰዎችን ላለማስቀየም እሺ ስትሉ ራሳችሁን ከፍላጎቶቻችሁ ትገድባላችሁ። የሰዎች ፍላጎት የሚጨበጥ አይደለም። ዛሬ የወደዱትን ነገ ይጠሉታል። ዛሬ ያጨበጨቡለትን መስፈርት ነገ ይቀይሩታል። ታዲያ ይህን ሁሉ የማይደመርና የማይቀነስ የሰዎችን ፍላጎት ለማርካት ስትሞክሩ እናንተ የሁሉም ሰው ፍላጎት የምታስተናግዱ ባዶ አዳራሽ ትሆናላችሁ እንጂ የራሳችሁ ኑሮ አይኖራችሁም። ሁሉንም ሰው ለማስደሰት የግድ ማስክ ማድረግ አለባችሁ። ለአንዱ ስትሉ የምትወዱትን ትተዋላችሁ፣ ለሌላው ስትሉ የማታምኑበትን ሀሳብ ትደግፋላችሁ። እውነተኛ ህይወት የሚጀምረው ሰዎችን ለማስደሰት መኖር ስታቆሙና የራሳችሁን ክብር ስታውቁ ነው። ሰዎች የእናንተን እውነተኛ ማንነት ጠልተው ቢርቁ ይሻላል። ምክንያቱም የሌሎችን ፍላጎት ለማሟላት ስትሉ የራሳችሁን አጣችሁ ከምትኖሩበት ምናባዊ ክብር ራሳችሁን አግኝታችሁ ብቻችሁን የምትቆሙበት እውነት 100 ጊዜ ይበልጣል። እውነተኛ ነፃነት የሚጀምረው እኔ ለነሱ ማንኝ የሚለውን ጥያቄ ትታችሁ እኔ ለራሴ ማንኝ ብላችሁ ስትጠይቁ ነው። ስኬት ማለት ብዙ የተከተላችሁ ሰው መኖር ሳይሆን ብቻችሁን በቆማችሁበት ሰዓት እንኳ ከውስጣችሁ ጋር ሰላም መሆን መቻል ነው። የሰው ልጅ ትልቁ ስህተት የራሱን የውስጥ ሰላም በሌሎች ሰዎች የውጭ ገጽታ ለመገምገም መሞከሩ ነው። ማህበረሰባችን ደስታንና ስኬትን በአንድ ወጥ መስፈርት ቀርጾ አስቀምጦልናል። የተወሰነ የትምህርት ደረጃ፣ የተወሰነ የሀብት መጠን፣ የተወሰነ የኑሮ ዘይቤ፣ አልፎ ተርፎ የተወሰነ የቤተሰብ አወቃቀር። እኛም ሳናውቀው የዚህ ቀመር ሰለባ ነውና የራሳችንን ልዩ ማንነት ረስተን የሌሎችን መመዘኛ ለማሟላት እድሜያችንን በሙሉ እንሮጣለን። ሰዎች ዛሬ ትልቅ ቦታ የሰጡትን ነገር ነገ ዋጋ ሊያሳጡት ይችላሉ። ታዲያ ይህንን የማይረጋጋና በየጊዜው የሚለዋወጥ የሰዎችን መመዘኛ የህይወታችሁ መለኪያ ስታደርጉት የምትኖሩት ህይወት የእናንተ መሆኑ ቀርቶ የሰዎች ፍላጎት ነጸብራቅ ብቻ ይሆናል። የራሳችሁን ደስታ በሌሎች መመዘኛ መለካት ስታቆሙ ግን በህይወታችሁ ውስጥ አንድ ትልቅ ታምር መፈጠር ይጀምራል። ከሰው ልጆች ጭብጨባ፣ ከትችትና ከአድናቆት ፍርሃት ነጻ ትሆናላችሁ። ደስታችሁ የሚወሰነው ሰዎች ስለ እናንተ ባላችሁ ግምት ሳይሆን እናንተ ለራሳችሁ ባላችሁ ታማኝነት ላይ ይሆናል። የራሳችሁን መመዘኛ ስታወጡ ጥቂት ነገር እያላችሁ ብዙ መደሰት ትጀምራላችሁ። በጸጥታ ውስጥ ሰላምን ታገኛላችሁ። አንድ እጅግ የተዋጣለት ወጣት ሰዓሊ ነበር። ለብዙ ዓመታት ጥበብን ካጠና በኋላ በህይወቱ ሙሉ ያገኘውን ልምድ፣ ስሜትና ጥልቅ እይታ ሟጦ በመጠቀም አንድ እጅግ ውብ የሆነ ስዕል ሳለ። ይህ ስዕል ለሱ የነፍስ መገለጫ፣ የእውነተኛ ደስታውና የህልውናው መልክ ነበር። ሰዓሊው ስዕሉን ምን ያህል ፍጹም እንደሆነ ለዓለም ለማሳየት ፈለገ። ስለዚህም በከተማው እምብርት በሚገኝ አንድ ትልቅ አደባባይ ላይ አቆመው። ከስዕሉም ጎን የቀለም ቡርሽና የተለያዩ ቀለሞችን አስቀምጦ በግርጌው ላይ እንዲህ የሚል ማስታወሻ ጻፈ። የተከበራችሁ የከተማችን ነዋሪዎች፣
በዚህ ስዕል ላይ ጉድለት ወይም መስተካከል ያለበት የምትሉትን ክፍል እባካችሁ በቀለሙና በቡርሹ ምልክት አድርጉበት። በማግስቱ ምሽት ሰዓሊው ወደ አደባባዩ ተመለሰ። ስዕሉን ሲያየው እጅግ ደነገጠ። ያ በጥንቃቄ የሳለው ውብ ስዕል ሙሉ በሙሉ በጥቁርና በደማቅ ቀለሞች ተበላሽቷል። እያንዳንዱ ሰው የራሱን መመዘኛ በመጠቀም የስዕሉን የተለያየ ክፍል ሰርዞታል፣ ቀይሮታል፣ አበላሽቶታል። ስዕሉ የራሱ መልክ ጠፍቶ የማንም የማይመስል አስቀያሚ ነገር ሆኗል። ሰዓሊው በራሱ ተስፋ ቆርጦ ስራው ምንም ዋጋ እንደሌለው አምኖ እያለቀሰ ወደ ቤቱ ተመለሰ። ጥበበኛ የሆነው መምህሩ ግን የሰዓሊውን ማልቀስ አይቶ ፈገግ አለና እንዲህ አለው፣ ልጄ ሆይ ትልቁ ስህተትህ ስዕሉ አይደለም። ስዕልህን በሰዎች መመዘኛ ለማሳካት መሞከር ላይ ነው። አሁን ሂድና ያንኑ ስዕል በድጋሚ በትክክል ሳለው። ሰዓሊውም መምህሩ እንዳለው ስዕሉን በድጋሚ ሳለውና በዚያው አደባባይ ላይ አቆመው። ነገር ግን በዚህ ጊዜ ማስታወሻውን ቀየረው። የተከበራችሁ የከተማችን ነዋሪዎች፣ በዚህ ስዕል ላይ ጉድለት ካያችሁ እባካችሁ ከጎን ባለው ቀለም ተጠቅማችሁ ጉድለቱን አስተካክሉት። በማግስቱ ምሽት ሰዓሊው ሲመለስ ስዕሉ ልክ እንደነበረው አንድም ቦታ ሳይነካ ቆሞ አገኘው። በሶስተኛውም ቀን በአምስተኛውም ቀን ማንም ሰው ስዕሉን አልነካውም ነበር። ለምን መሰላችሁ? ሰዎች ጥፋትን ማውጣትና መተቸት ይቀላቸዋል። የተሻለ ነገር ሰርተው እንዲያሳዩ ወይም የራሳቸውን መፍትሄ እንዲያስቀምጡ ሲጠየቁ ግን ሁሉም ወደ ኋላ ይላሉ። ህይወታችሁ ማለት ያ የመጀመሪያው ውብ ስዕል ነው። እናንተ የራሳችሁን የህይወት ስዕል በሰዎች ፊት አቆማችሁ እባካችሁ መዝኑኝ፣ እባካችሁ አርሙኝ ስትሉ ሁሉም ሰው የራሱን መመዘኛ፣ የራሱን ፍርሃትና የራሱን ፍላጎት በእናንተ ላይ ይለጥፋል። በመጨረሻም የእናንተ እውነተኛ መልክ ይጠፋና የሰዎች ፍላጎት ያረፈበት ዝባሪ ስዕል ትሆናላችሁ። ወደድንም ጠላንም ሁላችንም የምንጓዘው ወደ አንድ ወደማይቀርበት እውነት ነው። እሱም የህይወት ማብቂያ ላይ ወደሚቆመው የብቸኝነት መድረክ ነው። አሁን ራሳችሁን በዓይነ ህሊናችሁ አንድ ቦታ ላይ ያስቀምጡት። እድሜያችሁ ገፍቶ ጉልበታችሁ ከድቷችሁ የመጨረሻው የህይወታችሁ ምዕራፍ ላይ ደርሳችኋል። በዚያ ሰዓት ከእናንተ ጋር የሚቀረው ብቸኛው ነገር የትዝታዎቻችሁ ስብስብ ብቻ ነው። በዚያች ወሳኝ ቅጽበት ዛሬ ልታስደስቷቸው የምትሮጡላቸው ሰዎች የሉም። ዛሬ ስለ እናንተ የሚያወሩት፣ የሚተቿችሁ፣ መመዘኛ የሚያወጡላችሁ ሶሻል ሚዲያዎችም ሆነ ጓደኞቻችሁ አብረዋችሁ አይቆሙም። ከዚያ በኋላ አእምሯችሁ ከባድ ጥያቄ ይጠይቃችኋል። ለመሆኑ የኖርከው የራስን ህይወት ነበር ወይስ የሌሎችን ፍላጎት? እውነተኛው መፍትሄ ዛሬውን የሚጀመር አክራሪ ምርጫ ነው። እሱም በራሳችሁ ህይወት ላይ ሙሉ አምባገነን መሆን ነው። ይህን ስላችሁ ጨካኝ ሁኑ ማለት አይደለም። ይልቁንም ለራሳችሁ ህልምና ፍጹም ታማኝ መሆን ማለቴ ነው። ሰዎች ካወጡላችሁ መመዘኛ ጋር ማስታረቅ የምትችሉት የራሳችሁ ስሪት አይኖርም። ሰዎችን ለማስደሰት የምታደርጉት እያንዳንዱ ስምምነት ወይም ኮምፕሮማይዝ የራሳችሁን ማንነት በቁም የመቅበር ስርዓት ነው። የራሳችሁን ደስታ በራሳችሁ የውስጥ ሚዛን ብቻ መመዘን ስትጀምሩ ሰዎች በእናንተ ላይ ያላቸውን ስልጣን ያጣሉ። ያኔ ማንም ሊነጥቃችሁ የማይችለውን እውነተኛ ማንነታችሁ ይገለጣል። ህይወታችሁም እውነተኛ መልክ ይኖረዋል። ምርጫው እናንተ ነው። በሰዎች መመዘኛ ውስጥ ሆናችሁ መኖር ወይስ የራሳችሁን መንገድ ቅርጻችሁ በነፃነት መኖር? የዛሬውን አበቃን። አብራችሁን ስለነበራችሁ እናመሰግናለን።